ሰላም ሰዎችዬ እንዴት ናችሁ? ታዲያ ሁሉ ሰላም እግዚአብሔር አምላክ የተመሰገነ ይሁን። እኔ በጣም ደህና ነኝ። እናንተም ደህና ስለሆናችሁ በጣም ደስ ብሎኛል። እግዚአብሔር ይመስገን። እንግዲህ በደብሊውኤችኦ መስፈርት መሰረት ሐምሌ ወርን የሄፓታይተስ በሽታን በተመለከተ የግንዛቤ ማስጨበጫ ወር አድርጎ ደብሊውኤችኦ አስቀምጦታል። እኛም ደግሞ እንደ ማህበረሰብ አካል እና ኃላፊነት እንደሚሰማው ተቋምና ግለሰብ ይሄንን ወር እኛም ተቀላቅለን ለህብረተሰቦቻችን ግንዛቤ እያስጨበጥን እየመረመርናቸው በምንችለው ሁሉ እየደገፍን እየተማማርን እንድንሄድ እኛም እንግዲህ ያደረግነው ነውና ሄፓታይተስንም በተመለከተ ወይም ሌሎች ምርመራዎችን በተመለከተ እኛን ልታገኙን ለምትፈልጉ ተቋማት ግለሰቦች በአጭር የውስጥ ስልክ መስመር 7262 ወይም ደግሞ በተለያዩ ድረገጾቻችን ማለትም በፌስቡክ፣ በትዊተር፣ በቲክቶክ፣ በዩቲዩብ እና በመሳሰሉት እንድታገኙን ካለበለዚያም ደግሞ ወደ ተቋሞቻችን በመምጣት እንድትጠቀሙ ጥሪ ለማቅረብ ነው። ተባረኩ።